ሰላም የዚህ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ዛሬ የምናየው የዲ-ሊንክ ኮንፊግሬሽን ነው። በፒፒአይ ሲሆን እንዴት ነው ኮንፊገር ማድረግ የምንችለው የሚለውን አንድ ላይ የምናየው ይሆናል ማለት ነው። እሺ፣ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን ቀጥታ ወደ ኮንፊግሬሽኑ እንገባለን ማለት ነው። በመጀመሪያ ስልካችን ላይ በቀላሉ ኮንፊገር ማድረግ ስለምንችል ስልክ ያለን በስልካችን ወይም ደግሞ በፒሲያችን እንዴት ነው የምናደርገው የሚለውን አንድ ላይ የምናየው ይሆናል ማለት ነው። በመጀመሪያ ስልካችን ከዋይፋያችን ጋር መጀመሪያ ኮኔክት መሆን አለበት። ኮኔክት ከሆነ በኋላ ነው ኮንፊገር ማድረግ የምንችለው ማለት ነው። ስለዚህ ዛሬ የምናየው ልክ መግቢያ ላይ እንዳልኳችሁ የዲ-ሊንክ ኮንፊግሬሽን ነው ማለት ነው። አሁን ፒፒአይ ኮንፊገር ሙሉ ኮንፊገር እንዴት ነው የምናደርገው የሚለውን አብረን እናያለን። እሺ፣ ስልካችን ላይ ያለውን ብሮዘር እንከፍትና ሰርች ባሩ ላይ 192.168.1.1 እንላለን ማለት ነው። ከዛ ሰርች እናደርገዋለን። ሰርች ስናደርገው እንደዚህ አይነት ኢንተርፌስ እናገኛለን። እንደዚህ አይነት ፔጅ ወደዚህ ፔጅ ይወስደናል። ከዛ ዩዘር ኔሙ ኦልሬዲ ሴት ተደርጓል። ፓስወርዱ በስሞል ሌተር አድሚን ብለን እንገባለን። ሁሉም ስሞል ናቸው። እዚች ጋር ያለችዋ ማለት ነው። እዚች ጋር ያለችዋን እዚች ጋር ያው አድሚን የምትለዋን እዚች ጋር እንደመድገም ማለት ነው። ከዛ ሎጊን እንለዋለን። ሎጊን ካልን በኋላ ምንድነው የምናደርገው? ኢንተርኔት ሴትአፕ የምትላለች ዊዛርድ ሎካል ኔትወርክ ብሎ ሶስተኛ ላይ ኢንተርኔት ሴትአፕ የምትላለች። ኢንተርኔት ሴትአፕ ላይ ከገባን ምንድነው የምናደርገው? ልክ እዚች ጋር ቪፒአይ እና ቪሲአይ የሚላለች እዚች ጋር ፒፒአይ ሲሆን ሰርቪሳችን እዚህ ጋር ምንድነው የምናደርገው? ቪፒአዩ 0 ነው የሚሆነው። ራሱ 0 ታድርጉትና እዚች ጋር 35 ቪሲአዩ 35 ይሆናል ማለት ነው። ከዛ ዝቅ ስንል እዚህ ጋር የቻናል ሞድ የሚለውን ብሪጅ ላይ ሆኖ ነው ባይ ዲፎልት የምናገኘው። ምን እናደርጋለን? እቺን ቀስቷን ነክተን እቺን ፒፒአይ የምትለዋን መርጥለታለን ማለት ነው። ከዛ እሱን ከመረጥን በኋላ ምንድነው የሚያመጣልን? አሁን እዚህ ጋር ልክ እንደምናየው ዩዘር ኔም እና ፓስወርድ የሚል ነገር ይመጣል። ከዛ እዚህ ጋር ምንድነው የምናደርገው? ከኢትዮ ቴሌኮም ያገኘነውን ፓስወርድ ወይም አካውንት ብሎ እነሱ የሰጡን የፈርምንበት ወረቀት ላይ ያለውን ዩዘር ኔሙ እዚች ጋር እነሱ የጻፉልንን እኔ አሁን ለምሳሌ እሺ 74 53 64 76 ብዬ እኔ ራንደምሊ አንዱን ጀስት ለማየት ስለሆነ እቺን እንጠቀመው። ኦኬ፣ እዚህ ጋር ፓስወርድ የሚለውም እነሱ ይሰጡናል። ይሄኛውን ፓስወርድ ኬዝ ነው የምናገኘው ከራሱ ከቴክኒሻኖቹ ወይም ከኢንተርኔት አቅራቢው ከኢትዮ ቴሌኮም ነው የምናገኘው። እሱን የምናገኘውን ፓስወርድ እነሱ የሚሰጡንን እዚች ጋር እናስገባዋለን ማለት ነው። እኔ አሁን ዝም ብዬ የተወሰነ 6 ዲጂት ላስገባ። ስለዚህ እዚህ ጋር ይሄ መረሳት ያሌለበት ነገር ዩዘር ኔም የሚለው ከኢትዮ ቴሌኮም የምናገኘው አካውንት ሊሆን ይችላል፣ ሰርቪስ ነምበር ሊሆን ይችላል። እሱን ነው የምንጠቀመው እዚህ ጋር። እዚህ ጋር ፓስወርድ የሚለው የእቃችንን ሳይሆን ራሱ ከኢትዮ ቴሌኮም የምናገኘው የኢንተርኔት ፓስወርድ አለ። እሱን እዚህ ፓስወርድ የሚለው ጋር እሱን እንሞላለታለን ማለት ነው። እንቀጥል። ከዛ እዚች ጋር ከዚህ በኋላ ምንም የምነካው ነገር አይኖረንም። ዝቅ ስንል እዚች ጋር አደም ይላል። ወደ መጨረሻ ላይ ዝቅ ስትሉ እዚች ጋር ምንድነው የምናደርገው? አድ እናደርጋታለን ማለት ነው። አድ ያደረግ ነው ማለት ኦሬዲ ኮንፊግሬሽኑን እንዲይዝ አድርገነዋል ማለት ነው። እሺ ይህን ኮንፊግሬሽን ደግሞ ይዞልናል ወይስ አልያዘልንም የሚለውን ነገር
እንዴት ነው ቼክ ማድረግ የምንችለው የሚለውን ደግሞ ይኸው ዝቅ ስንል ልክ አድ ብለን ከጨረስን በኋላ ኮንፊግሬሽን እንደያዘ እዚች ጋር ይኸው እዚች ጋር አንዴ ክሊክ ስናደርጋት ምንድን ነው የሚያመጣልን? ያው እኛ ኮንፊገር ያደረግነውን ሙሉ በሙሉ ስትሉ እንደዚህ ያሳየናል ማለት ነው። እሺ አሁን ደግሞ ቀጥሎ የምናየው እንዴት ነው ፓስወርዱ መቀየር የምንችለው፣ ስሙን እንዴት ነው እነሱንስ መቀየር የምንችለው የሚለውን አንድ ላይ እናያለን ማለት ነው። እሺ ስሙን እንዴት ዋይርለስ ሴታፕ የሚል አለ እዚች ጋር። ዋይርለስ ሴታፕ ላይ ክሊክ ስናደርገው ዋይርለስ ቤዚክስ እና ዋይርለስ ሴኩሪቲ የሚል አለ እዚች ጋር። እኛ አሁን ፓስወርድ መቀየር ስለፈለግ ዋይርለስ ሴኩሪቲ ብለን አንዴ እናከዋለን። አንዴ ከነካን በኋላ ምንድን ነው የምናገኘው? ይህንን እንደዚህ አይነት ኢንተርፌስ እናገኛለን። እዚች ጋር እንመጣና ከነዚህ ካራክተር ሚክስ ቁጥሮች ማድረግ ስላለብን እዚች ጋር ሚክስድ የምትለዋን እንጠቀማት። WP8 ቱ ሚክስ፣ ይሄ ማለት ካራክተሮችን እና ካፒታል ሌተር ስሞል ሌተር ተጠቅመን እና ናምበሮችን ተጠቅመን ነው እዚህ ጋር ቁጥሮችን ተጠቅመን ነው ማስገባት ያለብን። ለምን? አንደኛ ፓስወርዳችንን ጠንካራ ያደርግልናል፣ ሁለተኛ ደግሞ በቀላሉ የማይገመት ፓስወርድ ይሆናል ማለት ነው። እሺ እዚች ጋር እኔ አሁን ጀስት ቴስት ለማድረግ ስለሆነ ቴስት አት ብዬ ቼክ ለማድረግ ያክል ይሄንን ልጠቀም። ይሄንን ከተጠቀምኩ በኋላ ምንድነው የማደርገው? እዚች ጋር አፕላይ ሄሎ እንደዚህ ከጨረስን በኋላ ምንድነው የምናደርገው? እዚች ጋር ቅድም የሰጠነውን ፓስወርድ እዚህ ጋር መልሰን እንብለዋለን። ያው ሰሙ እዚች ጋር አለች፣ ኮኔክት እንለዋለን ማለት ነው። ቅድም የሰጠነውን ፓስወርድ ተጠቅመን ኮኔክት እናደርገውና እንዴት ነው ስሙን የምንቀይረው የሚለውን ነገር አንድ ላይ እናያለን ማለት ነው። እዚች ጋር እሺ ይቅርታ እንቀጥል። ኦኬ ኮኔክት እናርገው። ኦኬ እሺ ቅድም የሰጠው ቴስት 3 ይሄንን ካልን በኋላ ምንድነው የምናደርገው? ስሙን መቀየር ከፈለግን በምንድን ነው የምንቀይረው የሚለው ነገር ልክ እንደ ቅድሙ ክሮማችን ላይ ገብተን 192.168.1.1 ብለን ሰርች እናደርጋለን። ሰርች ስናደርገው ወደ ራሱ ይመልሰናል ማለት ነው። እንዴት ነው ስሙን የምንቀይረው የሚለው ነገር ቅድም ልክ ሴኩሪቲ ላይ ገብተን ፓስወርድ እንደቀየርን እዚች ጋር ዋይርለስ ቤዚክስ የሚል እናገኛለን። እሱን አንዴ ስንጫነው እዚች ጋር ይኸው SSID ይላል። ይህንን SSID ማለት ስሙን ነው። ስሙን መቀየር ከፈለግን እዚች ጋር የምንፈልገውን ስም እዚች ጋር እናስገባለታለን ማለት ነው። እዚች ጋር ለምሳሌ እኔ እሺ የቻናሉን ስም ብጠቀም እዚች ጋር እሺ ኢቴክ ብል አሁን እዚህ ጋር ምንድነው ማድረገው ማለት ነው። ይሄንን ካረኩኝ በኋላ እዚህ ጋር መጥቼ አፕላይ ለዋለሁ ማለት ነው።
እና ሀሳብ አስተያየት ጥያቄ ካላችሁ በኮመንት ሴክሽኑ አሳውቁኝ። ለሌሎቹ ይጠቅማል ብላችሁ የምታስቡ ከሆነ ሼር ማድረግ እንዳይረሳ። ቪዲዮውን ስለተከታተላችሁ በጣም ነው የማመሰግነው። ሰብስክራይብ በዚሁ አጋጣሚ በመጨረሻም ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።